ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናቸው። ዛሬ ቀይ ወጥ ልሰራ ነው። የሀገሬ ነው ማለት ነው። ፋሲካ ጓደኞቼ ይመጣሉና ከዛ በጧት ተነሳሁኝ። መጀመሪያ የእኛን ምግብ ሰራሁኝና ከዛ ወደ ሰዎቹ አዘርኩ ማለት ነው። እንደዚህ ሽንኩርቱን ውሃ አድርጌ በውሃ በስሏል። በውሃ ነው እንደዚህ የመሰለልኝ። ከዛ ውሃ መጠጥ ሲያደርግ ዘይት ጨመርኩኝ። ያው ቅቤ ስለማላደርግበት ትንሽ ዘይቱን በዛ አድርጌዋለሁ። ያኔ በጣም ብዙ አይደለም። ወይኔ ሽንኩርቱ ግን ትንሽ ይሆናል፣ ግን ይበቃናል። ይሄ ብረት ድስት ግን ለማቁላያ አይሆንም። በቃ ትንሽ ዘወር ካላችሁ ሙጭጭ ነው ይዞብኛል። እዚህ ጋር በርበሬ ሊጨምር ነው እንግዲህ ከሰራው ስለቆየው ረስቸዋለሁ። በርበሬ እና ሽሮ ባለፈው የመጣልን በስመ አብ ልዩ ነው። በተለይ ሽሮ ተበጥቶ ይጠጣል። ምን ይበላን ተፈትፍቶ ይጠጣል ነው ያልኩት። ትንሽ ቃሪያና ሽንኩርት ጣል አድርጎ ፍትፍት ራሱ ቆንጆ ነው። በጣም ነው የሚጣፍጠው ሽሮ። በርበሬም ቆንጆ ነው። እዚህ ጋር ስጋውን ሙልጭ አድርጌ አጥቤዋለሁ በጨው ዘፍዝፌ ሁላ ማለት ነው። ምክንያቱም የዚህ ሀገር ስጋ የሆነ ቃና አለበት የሚል ነገር በጨው ስዘፈዝፉት እሱ ቃና ይጠፋን። በቃ የኢትዮጵያ ቀይ ወጥ ነው የሚመስለው። እንደዚህ ቁንዶ በርበሬና ባህራት አድርጌ እሽት አድርጌ አስቀመጥኩትኝ። ከዛ ውጭ በርበሬው ባህራት ስላለው ብዙም አልጨምርም መረቁ ላይ ማለት ነው። እንደዚህ አድርጌ አሽቼ ከድኛ አስቀምጠዋለሁ። የፈላ ውሃ ትንሽ እያደረኩኝ ነው ያቁላላሁት። እንደዛውም ብሎ ግን ያቃጥላል። በርበሬውን በጣም አብዝቼዋለሁ።
እንደዚህ ድብን ብሎ ተቁላልቶልኛል። እዚህ ጋር አጥንቱን መጀመሪያ ያስገባው። አራት ስለሆንን አራት ይበቃናል። ድስት ግን ቀየርኩ፣ አልነሳችኝ ድስቷ። የዚህ ተከታይ ነበር፣ በዚህ ተከታይ ነበር የሰራሁት። ስንተኛ ማለት ነው? አንድ ሁለት፣ በሶስተኛ ብረት ድስቷ ነበረ። ጠበበኝ፣ ምክንያቱም አዳረሰው ወደ ላይ እንትን እያለ ማለት ነው። ስለዚህ ሰፋ አድርጌ ብሰራ ይሻለኛል። እዚህ ጋር ቲማቲም አደረኩኝ። እንግዲህ ቲማቲሙ ከአጥንቱ ይቅደም አይቅደም እረስቻለሁ። እሺ አይ ሞያ እንዳትሉኝ አደራ። በርበሬው መጀመሪያ እንድቁላላ ብዬ ነው። ከበርበሬው ጋር ደግሞ አጥንቱ እንድበስል ብዬ ነው መጀመሪያ ያስገባው ከቲማቲሙ አስቀድሜ። እዚህ ጋር አጥንቱ በስሎልኛል። አሁን ደግሞ ዝግኑን ላስገባ ነው። ሽታው ደስ ሲል የቁንዶ በርበሬው እናንተ ነው ማለት ነው። አሽቼ ስላስቀመጥኩት ወይኔ እየተፈነጣጠረ ግን ቤት በጣም ነው የሚያቆሸው። በርበሬው ግን ደግሞ እንደዚህ ሳይታ አስፈራ። ወይኔ ድስቱ ግን ልቡን ልቅ ነው የሚያደርገው። እጃችሁን ማንቀሳቀስ አትችሉም። በቃ ወደው ጨበጥ ወደው ጭብጥ ነው የሚያደርገው። ይህ ዝም ብሎ ፎቅ ባዕድ ጭምር ለሚል ነው የሚሆነው እንጂ ለእኛ ሀገር ወጥ አይሆንም። ወይም ሙሉ በሙሉ እዛ ላይ መሆን አለበት። መፈቅፈቂያ አሁን እራሱ አላገኘሁትም። የት ነው የጣልኩት? መድኃኒዓለም ቆሻሻ ጣልኩት እንዴ? መፈቅፈቂያ የጠፍቶኝ ሽንኩርት ፍሬሽ ቢሆንበት ሽንኩርትና ዝንጅብል ቆንጆ ነበረ፣ ግን ፓውደሩን ነው ያደረኩበት። ይሄ አሁን ያደረኩት እንትን ነው ሽንኩርት ፓውደሩ።
ይሄ ደግሞ ጅንጅብል ፓውደር። ምንም ማድረግ አልችልም። ቤት እንደጣልኩት አላውቅም፣ ጠፋብኝ። አሁን እንደዚህ አድርጌ ሰርቼ ጨርሻለሁ። ግን እንጀራ የለም ተብሎ ስንት ቦታ ተፈልጎ ተገኘ። እግዚአብሔር ይመስገን። ደብሮኝ ነበረ። ልክ እንደዚህ ሰርቼ ስጨርስ እንጀራ አልቋን ተባለ ማለት ነው። ወይኔ በስመ አብ እንዴት እንደተናደድኩኝ። ቅዳሜ ሰምቼ ቢሆን ራሴ ጋግር ነበረ። አሁን እንደዚህ ድብን ብሎ በስሎልኛል። እንጀራዬም ተገንቶን ደስ ብሎኛል። ልክ ልጨርስል ነበር የሰማሁት። ወይኔ በስመ አብ በጣም ተናድጄ። ጨው ተቀመሰ፣ ተስተካከለ። ተመስገን። መልካም በዓል ይሁንላችሁ ብያለሁ።